ይረን ህይወታችንን በዘላቂነት ሊለውጥ የሚችል ስራ ላይ የምንሰማራበት ሁኔታ እንፈጥራለን። ይህን ለማድረግ አሁኑ መዘጋጀት ያስፈልጋል። ለባለፉት 3 ዓመት ከኛ ጋር ከነበሩት ሰዎች፣ ከጎረቤቶቻችሁ፣ አብሯችሁ ከሚኖሩት ሰዎች ልምድ መውሰድ ያስፈልጋል። እነሱ አሁን ምን ላይ ናቸው፣ እኛ ነገር ምን እንደርሳለን የሚለውን ነገር ከአሁኑ ማሰብ ያስፈልጋል። ይሄን ማድረግ ካልቻላችሁ ያው ተመልሳችሁ ወደ ነበራችሁበት ህይወት ወደ ድህነት ነው የምትገቡት። በእኛ በኩል እንደ ተቋምም እንደ መንግስትም ተገቢውን ሁሉ ድጋፍ ለማድረግ ዝግጁ ነን። ልማታዊ ሴፍቲኔት 2 ዋና ዓላማዎች አሉ። አንደኛው የዜጎችን ተጠቃሚነት በዋነኝነት ማረጋገጥ ነው። ሁለንተናዊ ተጠቃሚነት ማለት ነው። ሁለተኛው ደግሞ ከተማችን ውብ፣ ጽዱ፣ ከበሽታ የተጠበቀ የማድረግ ስራ ነው የምንሰራው። ይህን ስናደርግ ደግሞ እጅ ለእጅ ተያይዘን የእናንተን ደህንነት በማይጎዳ መልኩ ስለምናካሂደው ለዚህ መዘጋጀት ያስፈልጋል የሚል ሀሳብ ሰጥቼ የዕለቱን የክብር እንግዳ ክቡር አቶ ልዑልን ወደ መድረክ ጋብዛለሁ። አቶ ልዑል መጥተው የስራ መመሪያና የስራ ማስጀመሪያ መርሃ ግብሩን እንዲከፍቱልን ጋብዛለሁ። አመሰግናለሁ።